ጋይስ አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳየሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ። ነይ አይንሽ ጨፍኝና ተራመጂ፣ ቀስ ብለሽ ማለት ነው። እሺ? አዎ ቆሚ እዚህ ጋር እንዳታይ እንዳትገልጪው አይንሽ። አሁን መግለጽ ትችያለሽ አይንሽ። አይዞሽ 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 የእናት አይዞሽ አይዞሽ እናቴ ምን እንደምናደርግ እግር ይቀጥልክልኝ አሁን ገና እግር ቀጠልክልኝ። እኔ አይደለም ክብር የሚገባኝ አንተ። እኔ አይደለም ማርያምን፣ እኔ አይደለም እመቤቴን፣ እኔ አይደለም እግዚአብሔር ባንተ ላይ ለእኔ እግር ይቀጠልክልኝ። እውነት እግዚአብሔር ቤተክርስቲያን ነበር ይናፈቀኝ። እሱን ስም አቶ ብርሃኑ ይባላል። እኔ ላስታውቅሽ። ያው ማርያም አለች። የማርያም ስዕል ዋጋ ያው አምስተኛ ተበልሽ። የማርያም ልጅ ቀረብ በያት ችግር በዚህ ጋር ይሻላል። ቤተክርስቲያን መግባት አልቻልኩም ያልሽውን ቪዲዮ አይቶ ከኬንያ ነው ይዞልሽ የመጣው። በሁለት ቀን ውስጥ አይደል አቶ ብርሃኑ? በሁለት ቀን ውስጥ ይዟት መጣ ገዝቶ ማለት ነው። ይሄ ደግሞ 24 ሰዓት ኦክሲጅን ነው። ኦክሲጅን ታንኩ እንትን ያደርገዋል ማለት ነው። አዎ ቆይ ልሳብልህ። ነኝ ያው ማርያም ናለች ልሻን ስክነት ዲቪናቲ ጆንሽ ሰላም እኔ ቤተክርስቲያን ገብቼ አይዞሽ አታልቅሺ። ምንድነው እንደዚህ የተጎዱ ሰዎችን ለህዝብ ማስተዋወቅ እግዚአብሔር በረከቱን እንዲሳተፍ አጋጣሚ ናይሮቢ ነበርኩኝ። አዶናይ ፕሮግራም ላይ ቀረበሽ አንቺ ቤተክርስቲያን መግባት አቃተኝ ስትይ በጣም ነው ልቤ የተነካው። ቤተክርስቲያን መግባት ይዤልሽ የመጣሁት ይሄ በዚህ ብቻ እንድትቆይኝ አንፈልግም። የሳምባ ስፔሻሊስት ሐኪም አሁን እየጠበቀሽ ነው። ኢንተርኔትሱም አሁን እየጠበቀሽ ነው። ሙሉ ሕክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በሕክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ ካለ በሕክምና እናያለን። ሕክምናሽን ከዛሬ ጀምሮ ትጀምሪያለሽ እስከ መጨረሻው ድረስ የቀነሰ አትሊስት ማጥፋት ካልተቻለ በሕክምና የሚቀንስበት የሚቻለውን ሁሉ እንድረዳሻለን። እሺ እግዚአብሔር ከአንቺ ጋር ይሁን። ቤተክርስቲያንሽን ተሳለሚ። የምትወጪው ቤተክርስቲያን እንድትቀሪ አንፈልግም። እኛም ጸሎት አድርጊልን።